ውዴ አንቺ ኮለኔ ጓደኛዬ ህይወቴ ሲከፋኝ ሳልነግርሽ የሚገባሽ በፈለኩሽ ሰዓት ከጎኔ ማላጣሽ ከሁሉም በላይ ደግሞ የወደፊት ህይወቴ ነሽ የኔ ፍቅር ቴክስት ከጻፍኩልሽ ናፍቅ ያለው ለማለት ነው ካልጻፍኩልሽ ደግሞ መናፈቅሽን እየጠበቅኩ ነው እናም ምንም ያህል ብናወራ እያወራን ብዙ ቀናቶች ወራቶች አመታቶች ቢቆጠሩም መቼም አትሰለችኝ ታውቂያለሽ ያንቺን ቴክስት ባነበብኩ ቁጥር የማገኘው ደስታ ወደር የለውም ስትደውይልኝ ፎቶ ስትልኪልኝ አዲስ ፈገግታ ፊቴ ላይ ይነበባል ቀኔን ታሳምሪዋለሽ ሁሌም ከሐሳብሽ እንደማልጠፋ ሳቅ ደሞ ያስደምመኛል አንቺን ጥብቅ አድርጌ ማቀፍ ሁሌም እፈልጋለሁ ምክንያቱም በልቤ ውስጥ ላንቺ የሚሆን ግዙፍ ቦታ ስላለ ስለሚኖር ለመጀመሪያ ጊዜ ካየሁሽ ጀምሮ አንቺን አለመውደድ አልቻልኩም ምክንያቱም ካንቺ ጋር ያለኝን ስሜት ከሌላ ሰው ማግኘት ስለማልፈልግ ህይወቴን በሙሉ አንቺን የሚመስል ሰው ስፈልግ ነበር እናም በኔ ተስፋ ይቆርጣል ብለሽ እንዳታስብ ዛሬ አይደለም ነገም አይደለም እስከ እድሜ መጨረሻ እኔ አንቺ ነኝ አንቺን ብቻ ነው የምፈልገው ሁሌምና ለዘላለም እንደምወድሽ ግን ታውቂያለሽ እውነት ወድሻለሁ መውደድ አውቃለሁ በፍቅር እንዳልቀልድ አድርጋ ነው ሴት አያቴ ያሳደገችኝ ፍቅር እንዴት ጣፋጭ ትዝታ እንደሚሆን የሚወዱትን ሰው ልብ ውስጥ ማኖር ያለው ምቾት ሴት አያቴ ስለወንድ አያቴ እየተረከች አሳይታኛለች ሰውን መውደድ የሚፈጥረውን ደስታ ነፍስ ሰውቅ ተረድቻለሁ በተቻለኝ ሁሉ አለማጉደል ያለውን ረፍት ተምሬያለሁ እወድሻለሁ ስልሽ መውደድ ምን ማለት እንደሆነ ገብቶኝ ነው አያቴ የምትሰጠውም የምትወደውም አትጣያለሽ መርቀኛለች ተናደድኩኝ ብዬ አልተሳካልኝም ብዬ ንዴትና በስጭቴን አንቺ ድረስ አላመጣቸው የጎደለብሽን ማየው ለመሙላት ነው አንቺ ግን ትወጂኛለሽ